ከዕለታት አንድ ቀን በታላቋ ከተማ ውስጥ የሚኖር አርተር የተባለ እጅግ ባለሀብት ቢሊነር ነበር። አርተር የፈለገውን በገንዘብ መግዛት የሚችል ቢሆንም አንዲት በጣም ኩራተኛ ትዕቢተኛ ልጅ ነበረችው። ስሟ ኢዜቤላ ይባላል። ኢዜቤላ በሀብቷ የምትመካ፣ ሰዎችን በንቀት የምታይና ለድሃ አንዳች ርህራሄ የሌላት ልጅ ነበረች። አንድ ቀን ምሽት ኢዜቤላ አባቷ የገዛላትን ዘመናዊ መኪና እየነዳች ከከተማ ወጣ ብሎ ወደሚገኝ አንድ ትልቅ ግብዣ እያመራች ነበር። ይሁን እንጂ ድንገት ሰማዩ ተገለባበጠ። አስፈሪ ነጎድጓድ እያስተጋባ ከባድ የክረምት ዝናብ መዝነብ ጀመረ። መንገዱ በጭጋግ ተውጧል። ኢዜቤላ ፍጥነቱን ለመቀነስ ስትሞክር መኪናዋ ድንገት ከቁጥጥር ውጪ ሆነ። ከመንገድም ወጣና ጭቃ ውስጥ ተቀረቀረ። ሞተሩ ጠፋ። ስልኳን አውጥታ ለአባቷ ልትደውል ስትሞክር የስልኩ ቻርጀር አልቆ ድርግም አለባት። አካባቢው ጭር ያለ ጨለማና አስፈሪ ነበር። ኢዜቤላ በመኪና ውስጥ ሆና በከፍተኛ ፍርሃት ትጨነቅ ጀመር። በዚህ ጊዜ ከተቀረቀረችበት ቦታ ጥቂት ሜትሮች ርቆ በሚገኝ በአሮጌ የቆርቆሮ መጠለያ ውስጥ የሚኖር ኦልቪር የተባለ ወጣት የጎዳና ተዳዳሪ ነበር። ኦልቪር የተቀደደና የቆሸሸ አሮጌ ጃኬት የለበሰ ቢሆንም ንጹህ ልብ ያለው ልጅ ነበር። የወጣቷን መኪና አደጋ ማየቱን ተከትሎ አሮጌ ጃንጥላውን ይዞ በከባድ ዝናብና ጭቃ ውስጥ ሄዶ ወደ መኪናው አመራ። ወደ መኪናዋም መስኮት ጠጋ ብሎ አንኳኳ። ኢዜቤላ መስኮቱን ዝቅ ስታደርግ የኦሊቨርን መልክና የተቀደደውን ልብስ አየች። ወዲያውኑ ፊቷን በንቀትና በጭካኔ ተሞላች። ኦሊቨር በትህትና እህቴ፣ መኪናሽ ጭቃ ውስጥ ገብቷል፣ ስልክሽም ካልሰራ ልረዳሽ እችላለሁ አላት። ኢዜቤላ ግን በከፍተኛ ጩኸት ራቀኝ ራቀኝ፣ አንተ ቆሻሻ በረንዳ አዳሪ፣ ያንተ እርዳታ አያስፈልገኝም፣ ሂድልኝ ስትል በንቀት አባረረችው። እሱም በጣም አዝኖ ጃንጥላውን ይዞ ወደ መጠለያው ተመለሰ። ታዲያ ከዚህ በኋላ የሚፈጠረው ምን ይሆን? ሁሉንም ነገር አስደምጣችኋለሁ። ለዚህ ቻናል አዲስ ከሆናችሁ የዩቲዩብ ቻናሌን ሰብስክራይብ እንዲሁም የደውል ምልክቷን በመጫን በየቀኑ የምንለቃቸው አስተማሪ ቪዲዮዎች እንዲደርሶ ይጠቅሞታል። ይህንን ቪዲዮ ላይክ ስታደርጉ ደግሞ ተደራሽነቱ እጅግ ስለሚልቅ የናንተ አንዲት ላይክ እጅግ በጣም ታስፈልገናለች። ይህንን ቪዲዮስ የት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮመንት ላይ አስቀምጡልን። በቀጥታ ወደ ታሪኩ እንገባለን። ኦሊቨር ወደ መጠለያው ከተመለሰ ከጥቂት ደቂቃዎች በኋላ ሌላ መኪና ድንገት መብራቱን አጥፍቶ መጣና ከኢዜቤላ መኪና ጀርባ ቆመ። ከመኪና ውስጥ ፊታቸውን በጭንብል የሸፈኑ 3 ጨካኝ ወንበዴዎች ወረዱ። ዓላማቸው የቢሊነሩን ልጅ አግተው ከፍተኛ ገንዘብ ለመጠየቅ ነበር። ወንበዴዎቹ የኢዜቤላን መኪና መስኮት በኃይል ሰብረው በፍርሃት የምትጮዋን ኢዜቤላን በጉልበት እየጎተቱ ወደ መኪናቸው ሊያስገቧት ታገሏት። ኢዜቤላ እባካችሁ ልቀቁኝ፣ አባቴ የፈለጋችሁትን ገንዘብ ይሰጣችኋል እያለች ብትጮውም የሚሰማት አልነበረም። ይህንን ጩኸት ከሩቀት የሰማው ኦሊቨር ልጅቷ ምንም ያህል ብትንቀውም ሕሊናው ዝም ሊል አልቻለም። የያዘውን አሮጌ ዣንጥላ ጥሎ ሕይወቱን ለአደጋ አጋልጦ በከፍተኛ ፍጥነት ወደ ወንበዴዎቹ ሮጠ። ኦሊቨር ምንም አይነት መሳሪያ ሳይዝ ከ3ቱም የታጠቁ ወንበዴዎች ጋር በጭቃውና በዝናቡ ውስጥ ከባድ ፍልሚያ ጀመረ። ወንበዴዎቹ በዱላና በካራቴ ቢመቱትም ኦሊቨር በከፍተኛ ጽናት አንደኛውን መሬት ላይ ጣለው። በዚያው መሃል የተፈጠረውን ግርግር ተጠቅማ ኢዜቤላ ከእጃቸው አምልጣ ወደ ጫካ ውስጥ ሮጠች። ወንበዴዎቹ ልጅቷ ማምለጧንና ሰፈርተኛ ሊነቃባቸው እንደሚችል ሲረዱ ኦሊቨርን በከባድ ሁኔታ ውስጥ ደብድበውትና በዱላ ወግረውት መኪናቸውን አስነስተው ፈረጠጡ። ኦሊቨር በደም ተላውሶና ራሱን ስቶ በጭቃ ላይ ወደቀ። በማግስቱ ጠዋት ኢዜቤላ በፖሊሶች ታጅባ ወደ አባቷ ታላቅ ቪላ በሰላም ተመለሰች። ቢሊነሩ አርተር ልጁን በሕይወት በማግኘቱ በደስታ አቀፋት። ሆኖም ግን ኢዜቤላ እያለቀሰች አባባ፣ ያዳነኝ መንገድ ላይ በትዕቢት የናኩትና ያባረርኩት የጎዳና ተዳዳሪ ወጣት ነው፣ እባክህ ፈልገህ አገኘው አለች። አርተር ወዲያውኑ ሰዎችን አዞ ሆስፒታል ሄዶ እንዲታከምና ወደ ቤቱ እንዲመጣ አደረገው። ኦሊቨር ራሱን አውቆ በጭንቅላቱና በእጁ ላይ ነጭ ፋሻ ተጠቅልሎ አሁንም ያንኑ አሮጌ ልብሱን እንደለበሰ ወደ ቢሊነሩ ቤት ገባ።
ኢዜቤላ እሱን ስታየው ከእፍርቷ የተነሳ አይኗ ማየት አቃታት። አርተር ወደ ኦሊቨር ጠጋ ብሎ የልጄን ህይወት ታድግሃል፣ እኔ ቢሊነር አርተር ነኝ፣ ለአንተ ውለታ መክፈያ የሚሆን ትልቅ የገንዘብ ቼክና ቅንጡ ቤት አዘጋጅልሃለሁ፣ ተቀበለኝ አለው። ኦሊቨር ግን በረጋ መንፈስ ፈገግ አለና አቶ አርተር፣ እኔ ልጆን ያዳንኩት ለገንዘብ ብዬ አልነበረም፣ የሰው ህይወት ማዳን የሰው ልጅ ግዴታ ስለሆነ ነው አለው። አርተር በወጣቱ ታማኝነትና ኩራት እጅግ ተገረመ። ለመሆኑ ስምህ ማን ይባላል? የአባትህ ስም ሲል ጠየቀው። ወጣቱ ኦሊቨር ቶማስ እባላለሁ ሲል መለሰ። ቶማስ? አርተር ይህንን ስም ሲሰማ የያዘው ውድ የቡና ሲኒ ከእጁ ወድቆ ተሰበረ። ፊቱ በድንጋጤ ነጣ። ወደ ኋላ ፈገፈገ። ኢዜቤላ አባቷ ለምን እንደደነገጠ አልገባትም። አርተር ክፍሉን ዘግቶ ለኦሊቨርና ለኢዜቤላ እውነተኛውንና አስደንጋጩን ታሪክ መናዘዝ ጀመረ። ከ15 ዓመታት በፊት አርተር እና የኦሊቨር አባት ቶማስ አብረው የንግድ ድርጅት የጀመሩ የቅርብ ጓደኛማቾች ነበሩ። ድርጅቱ ትልቅ ደረጃ ላይ ሲደርስ ግን አርተር ስግብግብ ሆነ። በሚስጥር የሐሰት ሰነድ አዘጋጅቶ ቶማስን ከድርጅቱ ከማባረሩም በላይ ንብረቱን ሙሉ በሙሉ ወረሰው። ቶማስ ከዕዳና ከሐዘኑ የተነሳ በድህነት ኖሮ ከዚህ ዓለም በሞት ተለየ። ኦሊቨርም በዚህ ምክንያት ነበር ጎዳና ላይ የወደቀው። አርተር እያለቀሰ ልጄ ሆይ፣ እኔ ዛሬ ቢሊነር የሆንኩት በአባትህ ሀብት ላይ ጨክኜ ነው። ይህ ሁሉ ሀብት ያንተ እንጂ የኔ አይደለም። እግዚአብሔር ዛሬ እኔንና ልጄን ለመፈተን አንተን ላከልን። አንተ ግን ክፉን በክፉ ሳትመልስ የልጄን ሕይወት አዳንክ እያለ በቁጭት ተንበርክኮ ይቅርታ ይለምን ጀመር። ኢዜቤላ ይህንን ስትሰማ አባቷ በፈጸመው ግፍና እሷ ደግሞ በሰራችው ንቀት የተነሳ አፏን ይዛ በከፍተኛ አፍረትና ጸጸት ማልቀስ ጀመረች። ኦሊቨር የአባቱን እውነተኛ ታሪክ ሲሰማ በአይኑ እንባ ተሞላ። ሆኖም ግን በቀልን አልመረጠም። አርተርን ከመሬት ላይ አስነሳውና የአባቴን ነፍስ ይቅር የሚል እግዚአብሔር ነው፣ እኔ ግን ይቅር ብዬሃለሁ አለው። ማንነቱ የተፈተነውና እውነተኛ የልብ ንጽህናው የተመሰከረለት አርተር በማግስቱ የህግ ባለሙያዎችን ጠርቶ የኩባንያውን 50% ሙሉ ድርሻና የአባቱን ንብረት በይፋ ለኦሊቨር አዘዋወረለት። ኦሊቨር ከዛ በኋላ ያንን የተቀደደውን ልብስ አውልቆ ፍጹም ውድና ያማረ ሱፍ ለብሶ መስታወት ፊት ራሱን አየ። አሁን እሱ የበረንዳ ዳሪ ሳይሆን የትልቁ ኩባንያ አዲሱ መሪ ሆኗል። ኢዛቤላም ሙሉ በሙሉ ባህሪዋን ቀይራ ትህትናን ተማረች። ኦሊቨር ለኢዜቤላ ከጥቂት ወራት በኋላ የፍቅር ጥያቄ ያቀርብላታል። እሷም ተስማምታ ድል ባለ ድግስ ተጋብተው እንደዛ በሞቀና በዘመናዊ በሆነው መኖሪያ ቤታቸው ውስጥ አብረው መኖር ጀመሩ። ክቡራትና ክቡራን ተመልካቾቻችን በትዕቢት የተጀመረ ግን በእውነተኛ ልብ ቅንነት ያለቀ የዛሬው ታሪካችንን ይመስላል። የበረንዳ ዳሪው ወጣት ኦሊቨር ክፉን በክፉ ሳይመልስ በንቀት የገፋችውን ልጅ በመታደግ ፍትህ ወደ ቤቱ ስትመለስ ተመልክተናል። ይህ ታሪክ ዛሬ የምንንቀው ሰው ነገ የህይወታችን ታዳጊ ሊሆን ይችላል የሚል ታላቅ የህይወት ትምህርት ያስተምራል። ታሪኩን ከወደዳችሁና ለቀጣዩ እንደዚህ ያሉ ልብ የሚነኩ አዳዲስ ታሪኮች እንዲደርሱ አሁኑኑ ቪዲዮ ላይክ ያድርጉ። እንዲሁም ሌሎች ድንቅ ታሪኮች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን በፍጹም እንዳይረሳ። በሚቀጥለው ቪዲዮ በሌላ አጓጊ ታሪክ እስክንገናኝ ድረስ ሰላም ቆዩልኝ።